100 በግ ያለው ከእነርሱም አንዱ ቢጠፋ 99ን በበረሃ ትቶ የጠፋውን እስኪያገኝ ድረስ ሊፈልግ የማይሄድ ከእናንተ ማን ነው? ባገኘውም ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤትም በመጣ ጊዜ ወዳጆቹንና ጎረቤቶቹን በአንድነት ጠርቶ የጠፋውን በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99ኙ ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። የሉቃስ ወንጌል ምዕራፍ 15 ከቁጥር 3 እስከ 7። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወሰብዑ ለታኅሳስ በዛቲ ዕለት ኮነ ሰማዕተ ቅዱስ አባ አብሳዲ ኤጲስቆጶስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 27 በዚች ቀን የከበረ ኤጲስቆጶስ አባ አብሳዲ በሰማዕትነት ሞተ። ያን ጊዜ ታላላቆች የሆኑ የላይኛው ግብጽ ኤጲስቆጶሳት አባ አብሳዲና አባ አላኒቆስ የክብር ባለቤት የጌታችን የመድኃኒታችን የኢየሱስ ክርስቶስ በሆነች በቀናች ሃይማኖት ሕዝቡን እንዲያጸኗቸው የአማልክትን አምልኮ እንዲሽሩ ዜናውን ዲዮቅልጥያኖስ በሰማ ጊዜ መልእክተኞችን ልኮ ወደ እርሱ አስመጥቶ ታላቅ ስቃይን አሰቃያቸው። የከበረ አባ አብሳዲ ግን አንዲት ቀን እንዲታገሱት መልእክተኞችን ለመናቸውና የቁርባን መስዋዕትን አዘጋጅቶ ቅዳሴ ቀድሶ ለሕዝቡም ሥጋውንና ደሙን አቀበላቸው። በቀናች ሃይማኖትም እንዲጸኑ አስተማራቸው። ከዚህም በኋላ በሰላምታ ተሰናብቷቸው ከእርሳቸው ዘንድ ወጣ። ሰውነቱንም በእግዚአብሔር ላይ ጥሎ ከመልእክተኞች ጋር ሄደ። ወደ እንዴናው ገዢ ወደ አርያኖስም ወሰዱት። መኮንኑም የአባ አብሳዲን ገጽ ባየ ጊዜ ከአርያውና ከግርማው የተነሳ አደነቀ፣ ራራለትም፣ እንዲህም አለው፦ አንተ የከበርክና የምታስፈራ ሰው ለነፍስህ ዘን የንጉሥንም ቃል ስማ። አባ አብሳዲም እንዲህ ብሎ መለሰ፦ እኔ የንጉሥን ቃል ሰምቼ በዚህ በኃላፊው ዓለም ሕይወት መንግሥተ ሰማያትን አልለውጥም። በመካከላቸውም ብዙ የነገር ምልልስ ሆነ። ከበጎ ምክሩ ባልተመለሰ ጊዜ በመንኮራኩር ያሰቃዩትና ከእሳት ማንደጃም ውስጥ ይጨምሩት ዘንድ መኮንኑን አዘዘ። ይህንን ሁሉ ታገሰ። እግዚአብሔርም ያለ ጉዳት በጤና አስነሳው። ከዚህም በኋላ ራሱን ይቆርጡት ዘንድ አዘዘ። አባ አብሳዲም ሰምቶ ፈጽሞ ደስ አለው። ልብሰ ተክህኖም ለብሶ እጆቹን ዘርግቶ አንገቱን ፈጽሞ ደስ አለው። ልብሰ ተክህኖ ለብሶ እጆቹን ዘርግቶ አንገቱን ለሰይፍ ሰጠ። የከበረች ራሱንም ቆረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለም። በዚህች ዕለት የአባ በግዑና የአባ ፊልጶስ የሰማዕታት ጻሜ የሆነው የኖላዊ መታሰቢያቸው ነው። የመድኃኒታችንም የስቅለቱ መታሰቢያ ነው። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 28 በዚች ቀን የጌና በዓል ሆነ። ይኸውም የልደት በዓል ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በታኅሳስ 27 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አብሳዲ ሰማዕት፣ አባ ኒቆላዎስ ሰማዕት፣ አባ በግዑ ጻድቅ፣ አባ ፊልጶስ። ወርሃዊ በዓላት ጌታችን መድኃኒታችን ኢየሱስ ክርስቶስ፣ አቡነ መባጽዮን ጻድቅ፣ ቅዱስ መቃርስ የመነኮሳት ሁሉ አለቃ፣ ቅዱስ ያዕቆብ ዘግሙድ፣ ቅዱስ ገላውዲዮስ ሰማዕት ንጉሠ ኢትዮጵያ፣ ቅዱስ ቢፋሞን ጻድቅና ሰማዕት፣ ማር ቅዱስ ፊቅጦር ሰማዕት። 100 በግ ያለው ከእነርሱ አንዱ ቢጠፋ 99ኙን ትቶ በበረሃ የጠፋውን እስኪያገኝ ድረስ 99ኙን በበረሃ ትቶ የጠፋውን እስኪያገኝ ድረስ ሊፈልገው የማይሄድ ከእናንተ ማን ነው? ባገኘውም ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤትም በመጣ ጊዜ ወዳጆቹና ጎረቤቶቹን በአንድነት ጠርቶ የጠፋውን በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99ኙ ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። የሉቃስ ወንጌል ምዕራፍ 15 ከቁጥር 3 እስከ 7። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን በረከት ረድኤት ያሳትፈን። መድኃኔ ዓለም ኢየሱስ ክርስቶስ በቸርነቱ ይጎብኘን። በተወጋው ጎኑ በፈሰሰው ደሙ በአማኑኤል ስሙ ይቅር ይበለን። ይቅርታውን ቸርነቱን አያርቅብን። ከግራ ቁመት ይሰውረን። በዓሉን የሰላም በዓል እንዲያረግልን ለብርሃነ ልደቱ በሰላም እንዲያደርሰን የአምላካችን ቅዱስ ፈቃድ ይሁንልን። እንበል አቡነ ዘበሰማያት በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ
ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ። ኦ እግዚእየ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማሰራ ኃጢአት። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያወለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።